ከዛለ እሱን ድንጋይ እስኪ ዳቦ አድርገው እለዋለሁ። ምን ቢለኝ ጥሩ ነው? ገምት እስቲ ገምት። አልገምት 140 ጊዜ ነገርከኝ። ከዛ ከተራራው ወደ ቃልኩት። ከዛ ጌታ አምላክን አትፈታተን አለኝ። ኧረ በእናትህ ወሬ አደጋግም። ሲጀመር ወሬ አንተ ግን ጨካኝ አረመኔ ነህ። እኔ አንድ ቀን ተናግሬ ያውቃለሁ ወሬ ስደጋግም? ኧረ ተው ግን ተው ሰለሞን ተው። ምን ወሬ ደጋገሙ? አንድ ንገረኝ እስኪ። አንድ የደገምኩት ንገረኝ። አማረልኝ ብለህ ለህዝቡ ሁሉ አንዴ 2 ወር ሙሉ እየጾምኩ ነው እያልክ ስታወራ የነበረው 140 ጊዜ እየጾምኩ ነው ጆሮአችን ግብስ። ሲጀመር አንድ አልተቆጠረልም ታውቃለህ? አንድ አልተቆጠረልም። ኧረ ቴዲ ያሳበደን በእናትህ። ግጥሙ ለስጋ ቅኔው ለነፍስ የሆነ ሰው የጆሮአችን አረፈ። በእናትህ አረፈ ብቻ እንዳለ አንድ የሚጣል የለው እንዳለ ማስተርፒስ። የትኛው ተመቸ ዘፈኑ? የጨነቀለት የሚለው አልሰማሁትም። ባክሳሽ ቃብጥ ነው። አሪፍ አልበም ነው። ኧረ በጦር ሞጋት ነበር። አንተንስ ሳትሰማ ነው ጆሮአችን የምታደነቁረን? እኔ የበዓሉ ዶሮ ወጥ ሳያልቅ ዘፈን የሚባል ላልሰማ ቃል ገብቻለሁ። ተቃጠልኩ። ዳግማ ትንሣኤ ደረሰኩ። እስካሁን ዶሮ አላለቀም። አጥንቱማ የበዓል ቀን ያለቀው በእናትህ ወጡ ነው እንጂ ውሃ ሲጨመር እንቁላል ተቀቅሎ ሲጨመር ውሃ ሲጨመር እንቁላል ሲገባበት ወጡ ቀጥኖ በእናትህ ቴዲ ሌላ አልበም ሊያወጣ ነው ሳያልቅ ሳልሰማው። ስንት ሰጠው ግን ከ10 በእናትህ ዘፈኑ እንዲህ 10 ከ10 ነዋ። ጆሮ ያረፈ እያልኩ እንደው እግዜር ይባርክ።